ህፃናት እያደጉ በሄዱ ቁጥር ማስቆም ያለብን 4 ነገሮች። ሚድዋይፍና ኒውትሪሽኒስት ኢክራም አክመል ነኝ ከእንደናት ኦኬ። ይህ ቪዲዮ ለብዙ ወላጆች ጠቃሚ ሊሆን ስለሚችል ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግዎን አይርሱ። አንደኛ፣ ለልጆ ጄሌሎ ወይም ጋሪ መጠቀም ለልጆ ጥሩ ያልሆነ ነገር ነው። ወላጆች ግን ለልጄ ጋሪ ወይም ጄሌሎ በመጠቀም ሰዓት ልጄ ቶሎ ይራመድልኛል፣ ለልጄ ይጠቅማል በሚል ምክንያት ወላጆች ይህንን ነገር ሲያደርጉ ይታያል። ነገር ግን ጄሌሎ ወይም ጋሪ ለልጆ መጠቀም ልጆን ስለሚጎዳው ቶሎ እንዳይራመድ ስለሚያደርገው ለልጆ ጋሪ ወይም ጄሌሎ መጠቀም ጥሩ አይደለም። ሁለተኛ፣ ፓሲፋየር ወይም የእንጀራና ጡት ለልጆች መጠቀም ጥሩ የሆነ ነገር ሲሆን ነገር ግን ልጆ 1 ዓመት ከሞላው በኋላ ይህንን ነገር ማድረግ ጠቃሚ አይደለም። ምክንያቱም ልጆ ላይ የጆሮ ኢንፌክሽን ወይም ደግሞ ቶሎ አፍ አለመክፈት ነገር ሊያስከስት ስለሚችል ይህንን ነገር መጠቀም ጥሩ አይደለም። ልክ ልጆ 1 ዓመት ሲሞላው ፓሲፋየርን ማስቆም አለበት። ሶስተኛ፣ ልጆ 1 ዓመት ሲሞላው ጡጦ ማስቆም። ይህንን ነገር ማድረግ ለልጆ አይረን ዲፊሽንሲ ወይም ደግሞ ምግብ አለመብላት ሃፒቴት የመዝጋት ነገር አንዳንዴ ሊያስከትል ስለሚችል ልጆ ልክ 1 ዓመት ሲሞላው ጡጦ አስቆሞ ካፕ ፊዲንግ ወይም ደግሞ ጡጦ የማይመስሉ ካፖች አሉ እላያቸው ላይ ስትሮ ነገር ያለባቸው እነሱ በመጠቀም ልጆ ማለማመድ ያስፈልጋል። አራተኛ፣ ስክሪን ታይም ለልጆ ከ2 ዓመት በፊት ምንም አይነት ስክሪን ነገሮችን ወይም ደግሞ ስልክ፣ ቲቪ የመሳሰሉ ነገሮችን ከ2 ዓመት በፊት ለልጆ አለማሳየት። ይህንን ነገር ማድረግ ለልጆ ሜንታል ዴቨሎፕመንት ዲሊያንስ ሊኖረው ስለሚችል ይህንን ነገር አለማድረግ። አመሰግናለሁ። በልጆ ዙሪያ ማንኛውም አይነት እንክብካቤ ከፈለጉ እንደ እናት አለለው ታች ባለው ስልክ ቁጥር ያገኙናል።